በነብር ነው የሚጠበቀው። ነብሮቹ ነበሩ ሳይሆን አሁንም ድረስ አሉ። ወደ ቤተ ክርስቲያኑ ጉልላት እየሄዱ ጉልላቱን ሊያፈርሱትና ኦሬዲ ሊንዱት ደርሶ ነበርና በጣም ጥንታዊ ነው። እድሜው ስንት እንደሆነ አይታወቅም። አሁን መገናኛ ደርሰናል። አንድ መንፈስ ያለባት ልጅ አብራናለ። መኪናችን ቀድሞን ደርሷል። ጉዞ ወደ ሽብሻቦ ማርያም እያደረግን ነው። ዛሬ 12 ሰዓት ነው። አርፍደን የደረስነው። እኛን ነው የሚጠብቀው መኪና። አሁን ከጧቱ 2 ሰዓት ማለት ገና እየተጓዝን ነው። መኪናው ላይ ብላችሁ ለብቻ እንደዚህ ፈልሰስ ብዬ ነው እየሄድኩ ያለሁት። ሽብሻቦ ገብርኤል ደርሰናል። ሁሉም ሰው እየጸለየ ስለሆነ ነው ቀስ ብዬ የማወራው። አሁን ሽብሻቦ ገብርኤል የሚባል ቦታ ደርሰናል። ገዳም ነው። ከአስፓልት ካልተሳሳትኩኝ 4-5 ኪሎ ሜትር ያክል ርቀት መተናልና ፒስታ ነው እንዳለ። በጣም ጸጥታው ምኑ ደስ የሚል ቦታ ነው። ጸበል እዚሁ ነው የተጸበል ነው። ምሳም እዚሁ ነው የተመገብ ነው። አሁን የሚቀረም ምንድነው? ወደ ሽብሻቦ ማርያም መጓዝ ማለት ነው። አንድ እንደዚህ አሁን እንደመጣንበት 5-6 ኪሎ ሜትር ይቀረናል። ከዚህ በእግር ከሆነ የምንሄደው አሁን ካለንበት ከገብርኤል ቤተክርስቲያን አንድ ተራራ ነው የምናልፈው። በመኪና ከሆነ ግን የመጣነውን ፒስታ ጨርሰን ወደ ዋናው አስፓልት ሄደን በዋናው በመኪና በሚሄድበት ቦታ ከሆነ ግን አንድ 30 ደቂቃ ምናምን ይፈጅብናልና ብቻ እስኪ ምሳችንን በልተናል። እዚህ ጸበላችንን ተጸብለናል። እዛው ቦታው ላይ ደግሞ ዋናው ቦታ ላይ ሽብሻቦ ማርያም። አሁን ሽብሻቦ ማርያም ደርሰናል። የንግሱ ታይም ላይ ነው አሁን ያለነው። ታቦት ሊወጣ ነው ከአዲስ አበባ። ሌላ አባስም መጥተዋል ማለት ነው። እዚህ ውስጥ ነው ያደርነው። እኛ እንደምታዩት እዚህ ነው ያደርነው። ሌሊት እመቤታችን ስታሸበሽብ አድራለች ማለት ነው። ጸበል ተጠምቀናል ወርደን። የንግሱን ፕሮግራምና ክርስቶስ ሰምራ ምን እንደምትመስል ደግሞ ታች ወርደን እናሳያችኋለን ማለት ነው። እስኪ አሁን እንሂድ። አሁን ወረብ እየተወረበ ነው። የምንገባበት ቦታ ክርስቶስ ሰምራ ገዳም ይባላል እና ቅድም እንደነገርኳችሁ በነብር ነው የሚጠበቀው። ነብሮቹ ነበሩ ሳይሆን አሁንም ድረስ አሉ። 1-2 ብቻ አይደሉም፣ 5-6 የሚሆኑ ታይተዋል እዚህ አካባቢ። አሁንም ቅርብ ጊዜም ማለት ነው እና በጣም የሚያምር ውስጡ ጸጥታ የሰፈነበት ቦታ ነው። አላወርድም ሙሾ አይወርድም ክራሬ ስለሚያልፈው ኑሮ አይተባም ብዕሬ መኖሪያዬ ክብሬ በሰማይ ነውና ኢየሱስ ብቻ ነው ያንደበቴ ቃና። ደስተኛ ነኝ እኔ በሕይወቴ ስላለኸኝ ውዴ አብርሆቴ አይምሮን የሚያልፈው ያንተ ነገርኳችሁ። የክርስቶስ ሰምራ ገዳም ይሄ ነው ማለት ነው። በጣም ጥንታዊ ነው። እድሜው ስንት እንደሆነ አይታወቅም። በጣም የቆየ ነው።
የእናታችን የክርስቶስ ሰምራ የጻድቁ አባታችን የአቡነ ተክለ ሃይማኖት የአባ ሊባኖስ የአባ አትናቴዎስ ጽላቶች እዚህ ውስጥ ይገኛሉ። በጣም የሚያስገርም ቦታ ነው። እጅግ ፈዋሽ ሆነ ጸሎት የሚሰማበት ቦታ ነው። እንግዲህ እንደምትመለከቱት ነው። እናንተ ራሱ ብዙ ሰውም የለም ለሱባኤ ለምን ይመቻል እና በጣም ደስ የሚል ቦታ ነው። ጸበልም አለው። እዚህ ከኔ ላይ የምትመለከቱት ዛፍ እጅግ ተአምር የታየበት ዛፍ ነው። ሙሉ ለሙሉ ዛፉ ቅርንጫፎቹ ወደ ቤተ ክርስቲያኑ ጉልላት እየሄዱ ጉልላቱን ሊያፈርሱትና ኦልሬዲ ሊንዱት ደርሶ ነበረና እዚህ ያሉት አባቶች ተሰብስበው ቀጠሮ ይይዛሉ። ይህንን ዛፍ ለመቁረጥ ማለት ነው። ነገ መተን እንቆርጣለን፣ መጥረቢያ አዘጋጁ፣ ገመድ አዘጋጁ ብለው ነበር የሄዱትና ነገር ግን ጧት ሲመለሱ የተመለከቱት ነገር በጣም እጅግ የሚያስደንቅ የሚያስገርም ነገር ነው። የእመቤታችን ተአምር የታየበት ነገር ማለት ነው። ሙሉ ዛፉን እንደምትመለከቱት ወደ ቤተ ክርስቲያኑ ጉልላት ላይ የነበሩት ቅርንጫፎች በሙሉ ተጠማዘው ወደ ውጪ ምንም ነገር ወደ ሌለበት ቦታ ላይ ማን ምን ያጠማዘው በማይታወቅ መልኩ ዙረው አግኝተውታልና ከዚህ በተጨማሪ ደግሞ የቅዱሳን አጽም ያለበት ዛፍ አለ። ሙሉ ውስጡ የቅዱሳን አጽም የሚገኝበት እዚህ ጋር የምትመለከቱት የክርስቶስ ሰምራ የአቡነ ተክለ ሃይማኖት የአባ ሊባኖስ የአባ አትናቴዎስ የጸበል ቦታ የሚገኝበት ቦታ ነው። ይሄ አሁን የተሰራው ቅርብ ጊዜ ነው። ቦታው መልክዓ ምድሩን እንደምትመለከቱት ነው። በጣም የሚያምር ቦታ ላይ ነው ያለው። እንግዲህ እንዳሳየዋችሁ ነው። ይህ ገዳም በጣም እጅግ ታሪካዊ ገዳም ነው። ብዙ ሰዎች መጥተው የህይወት መንገዳቸው የተስተካከለበት ቦታ ነው። የብዙዎች ብቻ አይደለም፣ የኔም ህይወት የተስተካከለበት አንደኛው ቦታ ሽብሻቦ ማርያም ገዳም ነው። እዚህ ቦታ ላይ በጣም ብዙ እልፍ ስውራን አባቶች አሉ። በጣም የሚገርም ቦታ ነው። የእናታችን የቅድስት ድንግል ማርያም ህንጻ ቤተ ክርስቲያን ላይ ብቻ አይደለም የምታሸበሽበው፣ ስዕል አድኖ ያለችው እዚህ ውስጥም አለች ማለት ነው። እንግዲህ እስካሁን እንደተነገረን ከሆነ ኢትዮጵያ ውስጥ ምንም የሌለ ታቦት እዚህ ክርስቶስ ሰምራ ቤተ ክርስቲያን ውስጥ እንዳለ ታቦታቸው ብዙ እየተነገረን ነውና እስኪ እነሱን ደግሞ በቀጣይ ቪዲዮ ላይ የአሁኑን ቪው የእናንተን አስተያየት አይቼ ምን ታቦት እንደሆነ መቼ እንደሆነ ወደዚህ የመጡት መቼ እንደገቡ እነማን ስውራን አባቶች እዚህ ውስጥ እንደተሰበሰቡ እናረጋግጥላችኋለን ማለት ነው። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰብት። እስከ ቀጣይ ሳምንት ሰላም ቆዩልኝ።